የትኛው ቤቴ? የትኛው ቤት? ቀይረሽ አንቺ እንደዚህ አልነበርሽም። ነውጣ ጨራሽ ነበር። እንዳነገኝ ቁጥሬ እንዳነጋኝ እዚህ መጥቼ እንዳልጨጋጨ ከፈለሽ አስወጫት ከዚህ ቤት በቃ። የት ናስ? የት አስወጫት በቃ አስወጫት። አልወጣም ነበር። የትኛው ቤቴ? የትኛው ቤት? ቀይረሽ አንቺ እንደዚህ አልነበርሽም። ነውጣ ጨራሽ ነበር። እንዳነገኝ ቁጥሬ እንዳነጋኝ እዚህ መጥቼ እንዳልጨጋጨ ከፈለሽ አስወጫት ከዚህ ቤት በቃ። የት ናስ? አስወጫት በቃ አስወጫት። አልወጣም ነበር። በጣም ከባድ ነው። እግዚአብሔርን ሰው በገዛ ቤቱ እንደዚህ ሰላም ይጣ፣ በገዛ ቤቱ ሰላም አጥቶ በገዛ ቤቱ እረፍት ያጣል። ንግታ ስንት ነገር አለባት። እውነት የራሷ ህይወት ራሱ በጣም የሚያስጨንቃት ብዙ የተሰቃየች ነበር። ራሷ ህይወት ራሱ የራሱ ብዙ ያልተስተካከለ ነገር ነው ያላትና ማርያምን እኔ እንጃ የኔ የዋ ብቻ እግዚአብሔር ይክፈልሽ። አዩ የኔ ቆንጆ በጣም ወድሽ ማከብርሽ፣ የምታሳዝኝ በጣም መልካም ሴት ነሽና እና እዚህ ጋር በጣም የተጨቃጨቁ ነው፣ እያገላገለቻቸው ነው ማለት ነው። ከዚህም በፊት እንግዲህ ወይንሽ የት ናት አሉ እጁን የሰበረችው በጣም እንደሚያማው አድርጎ ነው የሚያወራው። ግን ይሄን ያህል ሴት ናት በምን ብትመታው ነው ይሄን ያህል ልትጎዳ የምትችለው? እና እዛ ጋር ካሜራ እየቀረጸ ነበር። አዩ ሳትነካው ነክተሽኛል አሞኛል ብሎ እሷ ራሱ ገርሟት ዞር ብላ ስታየው በጣም ሩቅ ነው ያሉት። እሷም ርቃው እሱም ርቆ ነው ያለና ሳትነካው ሁላ ነው እያካበደ ነው የሚመስለኝ። ያውቀው ለተመልካች ብዙ እንደታመም ብዙ እንደተጎዳ ለማሳወቅ ነው መሰለኝና በግድ እንግዲህ ወደ ውጪ እንዲወጣ እንዲሄድ አድርገዋለች። እና በጣም ነው የምታሳዝነው። እውነት አንጀቴን ነው የምትበላው። እኔ ወይንሸትም ያው ሁሉ ለፍታ እረፍት ሲገባት በእረፍታ ሰዓት ልጅ ወልዳ በምትስምበት ሰዓት ይሄን ያለ ስቃይ ይሄን ያለት መከራ ማየት እውነት በጣም ነው የሚያሳዝነው። እንጃ በጣም ከባድ ነው። ብቻ ፈጣሪ ትዕግስቱን ይስጣት፣ ጽናቱን ይስጣት፣ ለሱም ልቦና ይስጠው። እና ማናየው ብዙ ነገር ሊኖር ይችላል ከካሜራ ጀርባ። እዚህ ጋር የሚለቀቀው ነገር 15 ደቂቃ ባይበልጥ ነው። እና በጣም ከባድ ነው። ወንድምየው ያ ሁሉ መከራ አሳልፈው እዚህ ጋር በጣም ብዙ ጊዜ ሲየለመናት ምናምን ነበርና እኔ እዚህ ጋር እውነት ፎቶ ሳይ እስኪ እንደኔ ምን ታስታውሳላችሁ ማለት ነው። የወሳና ጊዜ በጣም ነበር ደስ ያለኝ። የዘንባባ ቀለበት እያደረገላት ምናምን ፊቷ ላይ ያለ ፈገግታ ራሱ በጣም ደስ ይል ነበረ። አይ ራሱ በጣም ደስ ብላት ነበር። እዚህ ጋር እየሳቀች ነበርና በጣም ብቻ ከባድ ነው። እዚህ ጋር ደግሞ እንደምታያት በጣም ማዝና ነው ያለችው። እና ብቻ በጣም ከባድ ነው እውነት። ኦና ቤት ራሱ ገብታ ብቻዋን 3 ቀን ምናምን ስተኛ ነበረ። አሁን ሳያት ምናምን በጣም የሚያስፈራው ያለችበት ሁኔታ። ወንድምየው ራሱ ከሱ ጋር የጤና አምጣ በምን በጣም ብዙ ግርግርና ስቃይ ውስጥ ገብቶ ነበር። እሱ መድኃኒት ሊጠጣ ሰው እንዳዳነ ምናምን ነበረ ያየ ነው እንግዲህ። ብቻ በጣም ከባድ ነው። እና ምን እላችኋለሁ መሰላችሁ እዚህ ጋር ወንድ ሽማግሌ እንኳን ይዞ አረጋግቶ ወደ ቤት ሊይዟት ሊገባ አልቻለም። ጭራሽ በጉልበት እዚህ ጋር ካልገባሽ አሳይሻለሁ እያለ እየዛተባት ነው ያለው። እንደዚህ መሆን የለበትም ብዬ ነው ማስበው እኔ። ሰላም ውዶቼ እንዴት ናችሁ? ሰላም ነበረበት። እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። በጣም ከምንም በላይ ይገርመኝ በጣም ለሰው ልጅ ይሄን ሁሉ ሰው ልጅ ዋጋ ማክፈል አለበት ብዬ አላስብም። እና ስለሱ ትንሽ ላወራችሁ ነው የመጣሁት። እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። እኔ እግዚአብሔር ይመስገን ደህና ነኝ። ምን ጉድረች በመድኃኒዓለም ስማ፣ ምን አድርጎ ነው የፈጠረሽ አንቺ? በምን ተበረዘሽ ነው? ቆይ እንደዚህ ማን ጸባይሽ ይሄ ነው በቃ። ማንም እንደዚህ ራሽ መርዝ እያሰብክልኝ ነው እንደዚህ የቀየረሽ? ማነው እንደዚህ የቀየረሽ? አንቺ እንደዚህ አልነበርሽም። ነውጣ ጨራሽ ነበር። እንዳነገኝ ቁጥሬ እንዳነጋኝ ማን የመረዘሽ ነው ያልኩሽ ሴትዮ? እንዴት አሰብኩ? መርዙ ራስ እያሰብክ ልታጠጣ ነው? ቁጥሬ እንዳነገኝ ገና ምን አይተህ ገና እቺን ትምለ ገና ምን አይተህ እስኪ ችግር የለውም። እኔ ከአንቺ ጋር ልጨቃጨቅም እዚህ መጥቼ ማለት ነው።
እየነገርኩሽ በኋላ እንዳይቆጭሽ በኋላ እንዳይቆጭሽ በኋላ እንዳይቆጭሽ እየነገርኩሽ በኋላ እንዳይቆጭሽ ለማረገው ነገር እንዳይቆጭሽ ታያለሽ። ማስፈራራት አለም ታያለሽ። ወንዱ እያስፈራራኝ አልቀረበ እሱ ወንዱ ነው እኔ ላይ የሚዝተው እኔ ጅግና ልንካ በእናትህ ነው ዝግ በቃ በእናታችሁ በቃ እኔ እንትን አትበሉኝ። እዚህ አታቃጥሉኝ። ጅግና ቁጭ በይ አንቺም ይኸውልሽ እጄን የሚሻለኝና አሳይሻለሁ። ግድ የለሽ አዩም ደግሞ ማለት ነው አንድ ነገር ልንገርሽ። አዩ ልንገርሽ እዚህ መጥቼ እንዳልጨቃጨቅ ከፈለሽ አስወጫት ከዚህ ቤት በቃ አስወጫት በቃ አስወጫት። አልወጣም ነበር ታመጣለህ ትወጫለሽ። ሰው ቤት ምን ታደርጊያለሽ? ምን አገባ እኔ ከበደችኝ አላልኩም። እኔ ፈርቻለሁ። ውጣ እኔ በቀደሙ ነገር እንዳትደግሙብኝ ና። ምን ጉድረች በመድኃኒዓለም ስማ። ምን አድርጎ ነው የፈጠረሽ አንቺ? በምን ተበረዘሽ ነው? ቆይ እንደዚህ ማንሽን ጸባይሽ ይሄ ነው በቃ። ማንም እንደዚህ መርዝ እያሰብክልኝ ነው እንደዚህ የቀየረሽ ማነው? እንደዚህ የቀየረሽ አንቺ እንደዚህ አልነበርሽም። እንዳነገኝ ቁጥሬ እንዳነጋኝ እንዳነጋኝ መርዝ ሊሰጠኝ እያሰበ ነው። ማነው የመረዘሽ ነው ያልኩሽ ሴትዮ? እንዴት አሰብከው? መርዙ ራስ እያሰብክን ልታጠጣኝ ነው። ቁጥሬን እንዳነገኝብኝ ምናትሽ ገና ምን አይተህ ገና እቺን እንትን ብለህ ገና ምን አይተህ እስኪ በላትሽን ነው እየሰማሽ ነው። ያጠጣኝ እኮ ነው። ችግር የለውም። እኔ ከአንቺ ጋር ልጨቃጭቅም እዚህ መጥቼ ማለት ነው። እየነገርኩሽ ይኸውልሽ በኋላ እንዳይቆጭሽ በኋላ እንዳይቆጭሽ በኋላ እንዳይቆጭሽ እየነገርኩሽ በኋላ እንዳይቆጭሽ ለማረገው ነገር እንዳይቆጭሽ ታያለሽ። ማስፈራራት አለም ታያለሽ። ወንዱ እያስፈራራኝ አልቀረበ እሱ ወንዱ ነው እኔ ላይ የሚዝተው እኔ ጅግና ልንካ በእናትህ ነው ዝግ በቃ በእናታችሁ በቃ እኔ እንትን አትበሉኝ። እዚህ አታቃጥሉኝ። ጅግና ቁጭ በይ አንቺም ይኸውልሽ እጄን የሚሻለኝና አሳይሻለሁ። ግድ የለሽ አዩም ደግሞ ማለት ነው አንድ ነገር ልንገርሽ። አዩ ልንገርሽ እዚህ መጥቼ እንዳልጨቃጨቅ ከፈለሽ አስወጫት ከዚህ ቤት በቃ አስወጫት በቃ አስወጫት። አልወጣም ነበር ታመጣለህ ትወጫለሽ። ሰው ቤት ምን ታደርጊያለሽ? ምን አገባ እኔ ከበደችኝ አላልኩም። እኔ ፈርቻለሁ። ውጣ እኔ በቀደሙ ነገር እንዳትደግሙብኝ ና